ባሻ ሚስት የላጣትም። ትዳሬ ሊፈርስ ነው። ሚስቴ ጥላዬ ልትሄድ ነው። እባክዎ ይድረሱለት። ኧረ እባክህ እሱ ለእኔ ተወው አልኩህ እኮ በቃ። ምን ችግር አለ? እንደው የሚቻልዎት ይመስልዎታል? ይኸውልህ አይደለም የባልና ሚስት ጠብ ሁለት ሀገራትን በማስታረቅም ቢሆን ተሳትፌበት ውጤታማ ሆኛለሁ። ለነገሩ አለመታወቅ እኮ እሱማ ለአስታራቂነት ባሻ ፒኤችዲ ያላቸው ሲባል እኮ ሰምቻለሁ። ምን መሰለው እኔ በዚህ በማስታረቅ በኩል አንድ ጊዜ ብቻ ነው የተበላሸብኝ። እሱም የተመሰለ ጃንሆይ ቀኙ ሻለቃ ሰራዊታቸውን ወደ ኮሪያ ሊልኩ ሲሉ ቤተ መንግስት ሄድኩና ጃንሆይ እንዴት በሀገር ሽማግሌ የሌለ ይመስል ህዝብ እናስጨርሳለን፣ እባክዎ ይህንን ነገር በሰላም በእርቅ እንጨርሰው አልኳቸው። ከዛ እሳቸው ምን አሉ? እኛ እኮ ኢትዮጵያዊ ጀግንነታችንን ለዓለም ማህበረሰብ ለማሳየት ስለፈለግን ነው። ከፈለግ አንተ እርቅህን ቀቅለህ ብለዋል። እንግዲህ የኔን ትዳር ደረሱለት። ኧረ ግድ የለህም እደርስልሃለሁ አልኩህ። ምንም ችግር የለም። እንዲ ምን ነው ስሜነሽ ልጄ ምን እኮ ነው የተቆጥቼም ቢሆን አምጥቼ በእጅ አደርግልሃለሁ። አታስብ። ይሄን ያህል እንዴ ከእኔ ምንድን ነው የሚጠበቀው? ከአንተ የሚጠበቀውን ብቻ እውነትህን ነው። እሷን ልንገርህ፣ ሽምጠጥ ሽምጠጥ። እኔ እንደው ምን የሚባል አባባል አለኝ መሰለህ? እውነቱን ተናግሮ ዳታ መግባት፣ ውሸት ተናግሮ ንስሐ መግባት እላለሁ። አይመስልም? አዎ። ታዲያ አይዞህ፣ አትስጋ፣ አታስብ። ታዲያ ይሄ ምንድን ነው? ያው የስራ ማስኬጃ ናት። ስራ ማስኬጃ ነው እንዴ? አይ ይሄ እንኳን ለማስታረቅ ለማጣላት ያዋጣል እንዴ? በዚህ ጀምሩና በኋላ ደግሞ ውጤቱን አይቼ ያው ጨምራለሁ። ሌላ ምን አለ? እሺ ይሁን፣ መቼስ ምን ይደረጋል። አንድም ጎረቤትና አንድም ልጄ ነው። እኔ ይህን ያህል በዚች ሀገር ላይ ምን አይነት ሰይጣን ጥላዬ እና የሆነ ሰይጣን ገብቶ እንደው አላውቅም። እዚህ ከተማ ላይ ጠብ በጣም ነው በዛው እንዲሁ ጠብ። አሁን ለምሳሌ እንደው ወደ 40 ዓመት ነው ከባለቤቴ ጋር አብረን እንኖር ነው በፍቅር በመተሳሰብ። እውነቴን ነው። ቤትም ስንሄድ ደጅም ስንወጣ እጃችንን ተያይዘን እንደው ተላቀን አናውቅም። እንዲያውም ይሄ አሁን ማን ነው የተባለው? ምን ትዝ አለኝ መሰለህ? ይሄ ጉርድ ሾላ የተባለው በምን ምክንያት ነው? በእኔና በባለቤቴ ነው። ዘመድ ጥየቃልና ተነስተን ስንሄድ እንዴት ተያይዘናል እጅ ለእጅ። አሁን የት እንደርሳለን? እዚህ ሾላው ጋር እንደርሳለን። አሁን ሾላውን ማለፍ ስለነበረብን በይ ልቀቅኝ ስላት፣ ኧረ እባክህ አልለቅህም፣ አንተ ልቀቀኝ፣ አንቺ ልቀቅኝ፣ አንተ ልቀቀኝ፣ አንቺ ልቀቅኝ ስንባል እዛው እንደቆምን መሽቶ ነጋ። በኋላ ይህንን የሰማ የከተማው ከንቲባ ይመጣና ሲያይ እውነትም እጅ ለእጅ እንደተያያዝን ልቀቀኝ 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 እንባባላለን። በኋላ ተው ይሄ እናንተ ፍቅር ለከተማው ነዋሪ አራያ ስለሆነ እናንተ አትላቀቁም አለና ሰራተኞች አስመጥቶ ያን ሾላ ከስር አስጎረደው። ይኸው አሁን ድረስ ያ ቦታ ጉርድ ሾላ ይባላል። እውነቴን ነው የምልህ፣ ይሄ ተምሳሌት ነው። ቆይ አሁን አንቺ ምን ሆነሽ ነው? ስሜ ነሽ እንደው በምንድን ነው ጠባችሁ? የእሱ ክፋት መች ተዘርዝሮ ያልቅና ነው። እንዴት? ከሁሉ የከፋው ደግሞ ውሸቱ። ምን ብሎ አሸሽ? ምን ያልዋሸኛለ? ምን ያልዋሸኛለ? ያልዋሸኝ አንድ ነገር ቢኖር ጾታውን ነው። እሱማ ያው መቼም ለዋሸን ቢሉት የሚዋሽና የሚካድ አይደለም፣ ተንጠልጥሎ የለም እንዴ? ግን ባሻ ለረጅም ዓመታት ወንድሜ አስመጭና ላኪ ነው ብሎ ተቀዶልኝ ነበር። አሁን በቅርቡ አረጋግጥልዎታለሁ። ለካ የወፍጮ ቤት ወዛደር ነው። አጣርተሽ አልሰማሽኝም እንጂ እኔ ሲጀመር ያልኩት አስፈጭና ላኪ ነው እንጂ አስመጭና ላኪ ነው አላልኩሽም። ያሁንም ቢሆን ለማጣራት ከፈለግሽ 1 ኩንታል ጤፍ እንልክለታለን፣ አስፈጭቶ ይልክልናል። ይህ ምን አይነት ያላልኩትን እንትን ለማለት ዝም በል። ደግሞ አፋለኝ ብሎ ያወራል እንዴ? እንዴ ደግሞ ያልቻልኩት ነገር ቢኖር መጠጡን ነው። መጠጡን እኔ አልቻልኩም። ተይ ስሜነሽ ተይ። ደሜ ይጠጣል ባላልሽ ይጠጣል። ከሰው ጋር ምኖር መስሎታል።
ይሄ የድራፍቱን ጉርዱ በርሜል የለም እሱን እኮ ነው ታቀፌ የማድረው ባሻ። ኧረ እንደማይሆን ነገር አትናገሪ ትችላለሽ። በዛ ላይ ያፉ ሽታ ባሻ። ይሄ የኮሪደር ልማት ጥግ ጥጉን የበቀለው ሳር ላይ የሚበትኑት ማዳበሪያ የለም እሱን እኮ ነው የሚለው ባሻ። እንደው ምናልባት ለማዳበሪያ ተነሰነሱበት በኋላ እዛ ላይ ባፍጥም ወድቆ ይሆናል እንጂ እኔ ደም ብዬ እጠጣል ብዬ አላምንም። ከሚከራከሩለት ለምን ራሱን አይጠይቁትም? እኔ የምለው ደም ብዬ እጠጣለህ እንዴ? ገለብጠው ይሄ ዘመን እንኳን መጠጥ መርዝ ያስጠጣ ሊባሻ ምንድን ነው የሚሉት እንዴ? ወይ ቢጠጣስ እንዴ? ቢጠጣም እኮ ይሄ ለመለያየት የሚያበቃ ምክንያት እኮ አይደለም። አሁን እኔ ራሴ እኮ አንዳንድ ጊዜ የምለው ነገር አለ። ወንድ ልጅ ታልቀመቀመ ወፍ ካለቀመ ምኑን ጠቀመ እላለሁ። እውነቴን ነው። ቢጠጣ ራሱን እንጂ የሚጎዳው ሌላ ማንን ይጎዳል? ይሆኑልዎት ግድ የለም። ይህን ሁሉ ችዬ ኖሬያለሁ። ግን ባሻ ከሌላ ደቅሎብኛል። ምን ልጅ ነዋ። ማን ነው የሚደቅለው? እሱ ይኸው ታዲያ ይሄ ምን እሱን ይመስላል? ምን ውስጥ ንገሪኝ። አይኖት አያይም እንዴ ደግሞ እርሶ? የማ አይስም ነሽ አይኖት ያለኝ ወይ ታሪክ። ስሚ የሰው ደረት አይቼ የሰውየውን የሳምባ ቀለም ምን እንደሆነ መለየት የሚችል አይን ነው ያለኝ። ታዲያ በደንብ ይመልከቱታ። በእርግጥ ይሄ ወደ ማላመጫው አካባቢ እሱን ይመስላል። እኔ እኮ ለምን መሰለሽ እንዲህ የምልሽ ይሄ ማነው ስሙ እንደው እናንተን ያዩ እንዲህ በአካባቢያችሁ አሉ በፍቅራችሁ የቀኑ ምቀኝነት የያዛቸው ሰዎች ፎቶአችሁን በአርቲፊሻል ኢንተርናሽናል ጀለጀስ የሚባለው በእሱ አቀናብረውት ይሆናል ብዬ እኮ ነው። ወይ ጉድ! ይኸው ባለቤቱ እኮ እርሶ አጠገቡ አለ። ለምን አይጠይቁት? እኔ የምለው ይሄ አንተ ነው እና የእርሶ ነው። እርፍ በጣም ያን ያህል ከተጠራጠሩኝ ማስረጃውን ማቅረብ እችላለሁ። ማስረጃው እኮ አለ። የዲኤንኤው ማስረጃው እኮ አለ እዚህ ጋር ግን ማሳየት እችላለሁ አስፈለገው። እንዴት አድርጌ ልጅም ቢሆን እኮ የሚያጣላ አይደለም። ደስ የሚል ስንነጋገር ተባለ እውነቴን ነው። ምን ያጣላል? ልጅ የእግዚአብሔር ስጦታ ነው፣ የእግዚአብሔር በረከት ነው። ቢሆንስ በትዳሬ ላይ እኮ ነው ዲቃላ ያመጣብኝ። እንዴ ቢወልደውስ ምን አለ? ልጅ አይደለም እንዴ? እኔና አንቺን የፈጠረን እኮ ነው ልጁንም የፈጠረው። ማን ያውቃል? ምናልባሽ ነገ አድጎ እማዬ እያለሽ ስር እያለ አንቺን የሚንከባከብ የሚጦርሽ ልጅስ ቢሆን ማን ያውቃል? እሺ ግድ የለም ይሁንሉ፣ ሁሉንም ችያለሁ። ግን በቀደም ለታ አንቺ ድንጋይ ብሎ ከሰደበኝ በኋላ እህል ውሃችን እንዳበቃ ተረድቻለሁ። ኧረ ስሜ ልጅ ተይ እንደው እባክሽ፣ እንደው ኃጢአቱን አበዛሽው። አሁን ድንጋይ ስድብ ነው እና ምንድን ነው? ድንጋይ ስድብ ነው። እስቲ ተመልከች፣ ይሄ ከተማ በሙሉ እንዲህ አጥር መስሎ የቆመው ህንፃ ሁሉ በምን የተሰራ ይመስልሻል? በድንጋይ እኮ ነው። መንገዱስ ብትይ፣ ድልድዩስ ብትይ፣ ሌላው ቀርቶ የምንበላውን እህል እኮ እንዲህ የሚፈጭልን እኮ ድንጋይ ነው። ምን መስሎች ነው? እንደ በመጽሐፉስ ቢሆን ዳዊት ጎልያድን ግንባሩን ብሎ የገደለው በምንድን ነው? በስናይፐር ነው እንዴ? በድንጋይ እኮ ነው። ይሄ ሲያሞጋግስሽ ነው እንጂ አንቺን ለመስደብ ብሎ አይመስለኝም። እኔ አይመስለኝም። አይደለም እንዴ አንተ? ባሻ እንግዲህ እሱ የተናገሩት ነገር እንዳለ ሆኖ እንግዲህ እኔ ድንጋይ ስል ምን ለማለት ፈልጌ ነው፣ አንዳንድ ድንጋይ አለ። አሁን ትልቅ ቋጥኝ፣ ይሄ ከትልቅ ተራራ ላይ ተጎምዶ የሚወድቅ ድንጋይ አለ። መንገድ የሚዘጋው ይወርድና ይዘፈዘፋል አውራ ጎዳናው ላይ እና እንደሱ አይነት ይሄ በጣም ብርቱ ከመሆኑ የተነሳ ንቅርቅ የማይሄድ ከመሆኑ የተነሳ በመዶሻ አይደለም በዲናሚት የማይፈርስ ድንጋይ አለ ቋጥኝ። እና አሁን አንዳንዴ የከባድ መኪና ሾፌሮች እንዲህ ይመጡና ይህ መጠው እሱን ለማምለጥ ሲሉ እንዲህ ብለው ሲሄዱ ወይ ይገለበጣሉ ወይ ከሀገር ይወጣሉ። እንዲህ አይነት ለህይወት ለልማትም ጸር የሆነ ድንጋይ ማለቴ ነው። እሷን ድንጋይ ስል ያንን ለማመልከት ነው።
ያሰድቡኛ እርስዎን የሚያሰድቡኝ አይደለም። ጠበቃ ነው እንጂ የመጡት ለሱ ጠበቃ ብለው ነው እንጂ የመጡት ሊያስታርቁን አይደለም። ኧረ ተው በቃ ተው። ምን ነው? ኧረ ምን ነው? እኔ ሲጀመርም ሰው የለኝም። ቆይ እኔ ቁጭ በይና እናውራ እንጂ እሱም ጎረቤቴ አንቺም ጎረቤቴ ምን ይሆን ብዬ ነው እናንተን እኔ መፋታ ምን ላገኝ ነው? ማጥረባ ገልቱ ነው እባክህ እንደው ከንቱ ማነሽ? እንዲሁ ነገሩ ተስፋ አለው። ለሚቀጥለው ባለው ተስፋ አለው።